ሰላም ቤተሰብ እንዴት ናቸው? የቻናሌ ቤተሰቦች፣ ሀገሬ ልጆች ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ከሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ለሁሌውም ቪዲዮ ላይክ፣ ሼር ያደረጋችሁ አበረታቱኝ። ስለምታበረታቱኝም አመሰግናለሁ። ክበሩልኝ። አሁንም ቪዲዮ ላይክ በማድረግ ጀምሮ አስተያየት ጥያቄም ካለ ኮመንት ላይ ጻፉልኝ፣ እመልሳለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ምርጥ ደስ የሚል የሹርባ አሰራር ነው። ሹርባ ብዙዎቻችን እናውቀዋለን። በተለይ ገጠር ስንኖር ተማሪዎች እያለን ሁልጊዜም የምንጠቀመው ስታይል ነበርና ያው አሁን በስደቱ ዓለም ደግሞ ስንኖር የሚሰራንም ከመጥፋቱ አንጻር ከሁሉም ነገር አያመችምም እና አይረሳም፣ ትዝታ ነው። እንደዚህ አብረን ስንገናኝ አብረን ጓደኛ ማቾች እህታማቾች ስንገናኝ ያደግንበትን እያስታወስን ፀጉራችን እንሰራለን። አስተያየት ካለ ከስር ጻፉ። እናንተ የምትፈልጉት የምትወዱት ካለ። እኔ ግን በነገራችን ላይ እኔ ሳልሆን ታናናሽ ሁለት እህቶች ናቸው ፀጉራቸውን የሚሰሩት። የሁለቱንም በተራ በተራ አሳያቸዋለሁ። ተመሳሳይ ነው ግን በጣም የሚያምር በፊት ለኛ ምርጥ የተባለ ተማሪ ያለን ማለት ነው። የታናሽ ጤናት በስደት ላይ እግዚአብሔር ይመስገን ከእህቶቼ ጋር ነው የምኖረው። በነገራችን ላይ ደግሞ ድምፄ ጉንፋን ይዞኛል። ቪዲዮ ላይክ ሼር ማድረጋችሁን አትርሱ። ላይክ አድርጉልኝ፣ ሸርም አድርጉት እና እስከ መጨረሻው ድረስ ደግሞ ተከታተሉት። መቼም የዚህ ትዝታ የሌለበት የለም። ስንማር እየተሰራ እንኖር ነው። እኔ እህቶቼ በሙሉ ፀጉራቸው በጣም እንትን ነው፣ የሆነ ብዙ ነው፣ ደን ነገር ነው። ግን በቁመት የኔ ነው። እኔ ደግሞ ያን ያህል እንደ እህቶቼ በጣም ብዙ አይደለም፣ ግን ረጅም ነው ፀጉሬ እንጂ እኔ አይሰራም። በተፈጥሮ ቢጫ ነገር እንትን ሉጫ ነገር ነው እና እኔ እንደ ሰው ሄጄ መተኮስ ምናምን የለም። ትጥብ ብዬ ብጥር ካደረኩት በተለይ ተልባ ምናምን ስጠቀም በቃ ፀጉር ቤት ሄጄ የተተኮስኩት ነው የሚመስለኝ። የፀጉር ስስም ነው። እንደዚህ እንደ እህቶቼ ቢሰራ አያድርም። አሁን ላይ እግዚአብሔር ይመስገን እንትን ብዙ አይነት ትሪትመንቶችን ስለምጠቀም ጠንከር እያለ ነው እንጂ እኔ ሁሉም ያውቃሉ። ፀጉሬን ስሩኝ ራሱ ስሩኝ ስላቸው ይመረሩኝ ነበር። ለምን አያስመሰግንም ያንቺ ፀጉር ነው የሚሉኝ። እንደዚህ ልክ ከፊት እየሰሩ ከኋላ ፊት ልክ እያለ እሁድ ደግሞ ለሰኞ ተሰርተን የኔ ጠዋት ስንነሳ የለም እና ግን እህቶቼ ፀጉራቸው ብዛትም አለው ጥቁረትም አለውና ደግሞ የሆነ ምርጥ ውፍር ያለ ነው ዛላው። ሲሰሩትም እንደዚህ እነሱ ፈልገው ነው እንጂ የሚፈቱት እንደኔ ያስቸግራቸው። እኔና አንዷ እህቴ ነን ፀጉራችን ሉጫ ሆኖ ሁሌም ላግ ብጥር የምናደርገው ማለት ነው። እህቴና የእህቴ ልጅ ናቸው እዚህ ጋር የተሰሩት። የምትሰራው እህቴ ናት፣ የምትሰራዋ ደግሞ የእህቴ ልጅ ናት። የእህቴም ልጅ መጨረሻ ላይ ትሰራለች ደግሞ ማለት ነው በተራዋ። የሁለቱንም አሳያችኋለሁ። እንዴት ነው አያምርም? ኮመንት ላይ ጻፉላቸው። ምርጥ ምን እንደሆነ ስሙ ራሱን እንጃ። ዞሮ ሹርባ ነው። ኮከብ ይሁን ጨረቃ፣ ኮከብ ጨረር ነው። የኔም እንደዚህ ሲከፍሉት ራሱ የሆነ ጽድት ነገር አይልም ውስጡ ማለት ነው። ያችሁት የእህቴ ግን እንዴት የሆነ ፀጉሯን ጠንክር ያለ ስለሆነ ጥርት ነው ያለው ሲከፈል ለራሱ። እና ደግሞ ጎበዝ ናት የእህቴ ልጅ ፀጉር ስራ ላይ ማለት ነው። እህቴም የእህቴም ጎበዝ ናቸው፣ ይችላሉ በየአይነት ዲዛይን ስታይል። የጨረሰች ነው የእህቴ ፀጉር እያለቀ ነው፣ ትንሽ ነው የሚቀረው። ቀጣይ ደግሞ የትንሽኛዋ ማለት ነው።
የትምህርት ቤት ትዝታ ያለበት ነው ይሄንን ማየት የሚችለው። ላስታውሳችሁ ነው ዛሬ ብቅ ያልኩት። ይኸው አለቀ አለቀ። አዎ በቃ ኑ እናንተም ተሰሩ። ወይኔ ያዘኝ ጉንፋን አምላኬ ሆይ። ፕሊዝ ላይክ ማድረጋችሁን አትርሱ። ከመጣችሁ አይቀር ላይክ አድርጉት። ምክንያቱም እናንተ እዚህ ጋር ላይክ ስታደርጉት ሌላ ሰው ያየዋል። የሰው ደስታ የሚያስደስታችሁ ደግሞ ምን ችግር አለው? ቢያንስ ቪዲዮ እንኳን ጨርሳችሁ ባታዩ ላይክ እንኳን ብታደርጉት ሌላ ሰው ጋር የመድረስ እድል ይኖረዋል። ቪዲዮ ደግሞ ብዙ ልጆች ለምን አትሰሪም የምላችሁ ነበር። እይታ እምቢ አለኝና ተውኩት። ምንም እይታ ስለሌለው ነው መስራቴን የተውኩት ማለት ነው። እንግዲህ እግዚአብሔር ይመስገን አሁን ደህና ነኝ። ለ3 ወር ያህል የለሁም ነበረ። ተመቸኝ ጠፍቼ ነበር። አሁን ተመልሻለሁኝ። ግን እያመመኝ ነው። ሁሉም ነገር ደስ የሚለው ጤና ሲኖር አይደለ? አሁንም አሞኛል። በፊትም አሞኝ ነበር የጠፋሁት። ይህ በዚህ መልኩ የእህቴ ፀጉር ተሰርቶ ልቅ አለ። ይኸው እንደምታዩት። ቀጣይ ደግሞ ይሄ የትንሽኛዋ ማለት ነው የእህቴ ልጅ ጓደኛችን ናት የምትሰራት። ሁለቱንም ታውታላችሁ። ተመሳሳይ ነው፣ ይቀራረባል ትንሽ። የዛችኛዋ ትንሽ ትልቅ ነው የእህቴ። ዋበሽ እንድትሉን እኛ ቤት እንሰራችኋለን። አብሽር። የዚህኛው ልቅም ያለ ነው እንትኑ አናው የሆነ በቃ ፀጉራችሁን አይደለ ስትከፍሉት የሆነ ራሳችሁ ጥርት። እኔ ቀናለሁ በእንደዚህ አይነት እንትን። የኔ ግን በቃ ብትከፍሉት አይጠራ። የኔ በቃ አበጥሮ መሄድ ብቻ ተፈጥሮ ልጇ ነው ማለት ነው። የተተኮሰ ነው የሚመስለው። ማንም ሰው አያምንም። እኔ አልሰራም እንደዚህ። ሰውንም አላንገላታም። ይሄው እንደዚህ መልኩ እየተሰራችሁ ፏብ ትሉበታላችሁ። አሁን ትተውታል። አሁን በአሁኑ ሰዓት የሚሰሩም የሉ። እሁድ ለሰኞ ትዝታ ያለበት ሹርባ የሚሰራችሁ ማን ነበር ስትማሩ? እህት፣ ታላቅ እህት፣ ጓደኛ፣ የጎረቤት ልጅ፣ አክስት፣ ያጎት ልጅ ወይስ ማን ነበር የሚሰራችሁ ፀጉራችሁን? በዚያም ትዝ ይበላችሁ። የኛውም ያለቀ ነው። ትንሽ ነው የቀረው፣ ግን ቆርጬዋለሁ ማለት ነው። እዚህ ጋር ይሄ አልቋል በቃ። ከዚያ እንደዚህ ስትሰሩት ያው ጭምድድ ስለሚያደርግ ቅባት ትጠቀማላችሁ። ይሄ እንትን ቅባት ነው። ባለፈው ነው የሰራሁት ነበረ። የዝንጅብልና የሮዝመሪ የቅርንፉድ አድርጎ ሰራሁት ማለት ነው። እሱ ነው ይሄ። እንደዚህ ጭምድድ አድርጎ እንዳይዝ እንደዚህ ስርስሩን ቅብት አድርገን በደንብ ማሳጅ ድርግ እናደርገዋለን፣ ራሳችን እንዳይዘን ማለት ነው። ከዚያ ስንተኛ በሻሽ እንሸፍነዋለን። ልክ ሁሌም የሆነ አይጨጉፍም ምን አይልም፣ ጽድት ብሎ ቢያንስ 3 ቀን 4 ቀን እንደዚሁ ጽድት እንዳለ እናገኘዋለን። ግን ሻሽ ካላሰርን ጭቁፍ ይላል። ማታ ማታ ስትተኙ ሻሽ ስር እያደረጋችሁ ተኙ። ቪዲዮውን እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ።
አስተያየት ጥያቄ ካለ ኮመንት ላይ ጻፉልኝ። ላይክ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ